ስድስተኛ ቤት ታንከር ሴት ታራሚዎች የሚገኙበት ፍርደኛ ክልልን ጨምሮ የተለያዩ ዞኖችን መመልከት ችለናል። ተዟዙረን በተመለከትንበት ወቅት ታራሚዎቹ በምርመራ ወቅት ኢሰብአዊ ድርጊት እንደተፈጸመባቸው ነው የነገሩን። ሶስተኛ ፎቅ የሚባል ለዛ የሚደበድቡበት ማለት አዲስ አበባ ፖሊስ ኮሚሽን ለአንድ ወር ያህል ነው የተመረመርኩት። እዛው ሳልወርድ ቤተሰብ ግንኙነት የለም ከስረኛ ጋር አልተቀላቀልኩም። ለአንድ ወር ያህል ማለት ለአንድ ወር ያህል እየገለበጡኝ ነው። እዚህ ጋርና እዚህ ጋር ያስሩናል። በትቦ ብረት አድርገው ገልብጠው ለአንድ ወር ያህል ነው የደበደቡን። ዋን ጠልጥላ ሴት ልጅ መታ ነው ዋን ጠልጥላብኝ አንተን ያደረገችኝ ፊት ለፊቴ። ከዛ በኋላ ነው ተሰጥ የተደረገብኝ። ያን ነገር ሲደረግ በማላውቀው ነገር አሚን ብዬ ተቀብያለሁ። ያን ተሰጥ ስለማልችል ያን ዱላ ስላልቻልኩት ጊዜ ቀጠሮ ሲሄድ እክዳለሁ። እዛ ፍርድ ቤት እንትን ደግሞ ሲሄድ ጣቢያ ደግሞ ሲሄድ አምናለሁ። ምክንያቱም ላለመመታት ስል ማለት ነው። በጣም ነበር የሚመቱን የሚቀጠቅጡን። በጣም ጸያፍ ምናልባትም መግለጽ የማይፈልገው ብዙ ሰው ተፈጽሞበታል። አዲስ አበባ ፖሊስ ኮሚሽን ወንድ ልጅ መቀመጫው ሳይቀር እንጨት ይከታሉ፣ ጆሮ ላይ ስቴፕላር ይመታሉ። ምናልባት እናንተ ይሄንን ማታስተላልፉትም ይሆናል። ታራሚዎቹ በምርመራ ወቅት ደረሰብን ካሉት ኢሰብአዊ ድርጊት ባለፈ በማረሚያ ተቋሙ ረጅም ጊዜ በጨለማ ቤት በአስከፊ ሁኔታ ውስጥ ማሳለፋቸውን ይናገራሉ። ከፍተኛ የሆነ ሰብአዊ መብት ጥሰት እየተደረገብን ያለን 6 ዓመት ታስሬያለሁ። ከ6 ዓመቱ 3 ዓመቱን ጨለማ ቤት ውስጥ ነው ያሳለፍኩት። ገባህ? 3 ዓመቱን ጨለማ ቤት ሳሳልፍ ዞን 8 የሚባል ጨለማ ቤት አላችሁ። እዚህ ኮርነር ማማሰር የሚባል አለ። ከዛ አንድ ዓመት አመላልሶን ከሁለቱ ቤት ይሄው ይሄ ቤት ከተከፈተ 2 ዓመቱ ነው። 2 ዓመት ሙሉ እዚህ ቤት እየኖረን ቤተሰብ አይጠይቀንም፣ ምንም ሕክምናም የለንም፣ አንማርም፣ ትምህርት ምናምን አንማርም። ይሄው እንደዚሁ ቁጭ እንዳለን 2 ዓመት ሞልቶናል። ድንጋይ እንሸከማለን። ሁላ የሆነ ነገር ሲገኝ ድንጋይ ቀን ስራ ምናምን እንወጣለን። ይሄ ደግሞ ጥሩ አይደለም። ሴት ልጅ መቼም ማጸኗ፣ ወገቧ፣ ኩላሊቷ ሊታመም ይችላል። እኔ አሁን ኩላሊቴን ታማሚ ነኝ። ማስረጃ አለኝ። ከዛ ስመጣ እዚህ ሕክምና እየተከታተልኩ ነው። በመከታተለው የዲስክ መንሸራተትና ማየት ይችላል። ይሄው እዚህ ጋር አለ ማስረጃ ይዣለሁ። የአዲስ አበባ ፖሊስ ኮሚሽን ውጤት ነው። በቃ እመን እያሉ እኔ ብረት ለበስ አይደለም። ይህንን ነገር ድብደባ ደርሶብኝ ኢሰብአዊ መብት ደርሶብናል ሁላችንም ማለት ነው። ከዚህ ባለፈም ታራሚዎቹ ምሽት ላይ ጠርተን እንደበደባለን፣ የመማርና የመሰልጠን እድል አልተሰጠንም፣ ያለንበት ማረፊያ ክፍል ፍጹም ለጤና አይመችም ሲሉ ቅሬታቸውን ያቀርባሉ። ማታ 2 ሰዓት ተኩል በር ተከፍቶ ይኸው 15 ቀን አልሆነንም። በር ተከፍቶ ከተኛንበት ተቀስቀሰን ተደብድበን የገባን። የሰው ልጅ አይደለም አህያ አይመታበትም የምንመታበት ዱላ። ገባ? በጣም ብዙ ነገራችን ጎሏል። 3-4 ብርድ ልብስ ለብሰን ነው የምንተኛው። ጥፍሬን ይዤ ነው የምተኛው። ክረምት ቅዝቃዜው ማለት ገባ። ስለዚህ ብዙ በደል ተደርሶበት ይሄው የሽንት ቤቱ ነገር አሁን ለምሳሌ ይሄው እንደምታየው ነው። ገባህ? እዚህ ጋር ሰው እየበላ እዚህ ጋር ነው የሚጠቀሙ። ይሄ ምንድነው? አንደኛ ነገር፣ ሁለተኛ ነገር እንደዚህ በር ይሄን ስሩልን፣ በዛ በኩል ደግሞ እንደዚህ መጋረጃ አድርጉልን ስንላቸው ፍተሻ በመጡ ቁጥር ብርድ ልብስ እያወጡ ነው የሚወስዱት። ሲጀመር ይሄ ቅጣት ቤት ሲሰራ ዋና መስሪያ ቤት ድረስ ይታወቃል።